addition principle አለ። suppose you want to buy a computer from one of two makes A1 and A2 ሁለት አይነት የኮምፒውተር ስታይል አለ እንበል A1 እና A2 አለ። አንድ ኮምፒውተር መግዛት ፈለግ suppose also that those makes have 12 and 80 different models በA1 12 ሞዴል አለ እንበል በA2 18 ሞዴል አለ እንበል how many models are there altogether to choose from ስለዚህ ለመምረጥ ስንት ሞዴሎች አሉ ላንተ ስለዚህ ስንት ቻንስ አለ የመምረጥ እዚህ 12 እዚህ 18 ሞዴል ስለዚህ ደመር 30 ሞዴል አለ ከ30 ሞዴል ነው የምትመርጠው ማለት ነው A1 ላይ 12 ስለዚህ መምረጥ ሲሆን መደመር ነው የሚሆነው ብዙ ጊዜ ምርጫ በሚሆንበት ጊዜ choosing one from given models ይሄ ወይንም of the either make is an event and choices for either event is the outcomes of the event so thus ከድምሩ ነው የምትመርጠው if A and B are mutually exclusive events A እና B ሁለት ኢቨንቶች mutually exclusive ናቸው ማለት the occurrence of one excludes that of the other የአንዱ መኖር አንደኛው እንዳይኖር የሚያደርገው ከሆነ where any event can occur in M ways and another event B can happen in N ways event A በኤም ያህል መንገድ ኦከር ማድረግ ቢችል ኢቨንት ቢ ደግሞ በኤን ያህል መንገድ ማድረግ ቢችል then the total number of outcome ምንድነው የሚሆነው n plus m ways ነው የሚሆነው ለምሳሌ two events are said to be mutually exclusive የሚባለው mutually exclusive ማለት if both cannot occur simultaneously ሁለቱም አንድ ላይ የማይሆኑ ከሆነ ነው ገባችሁ ሁለቱም አንድ ላይ የማይሄዱ ሁለቱም አንድ ላይ የማይሆኑ ከሆነ mutually exclusive ይባላል ለምሳሌ previously የሰራነው ላይ ይሄ ሰውዬ 5 ኮት 10 ቲሸርት እና 8 ትራውዘሮች አሉ ስለዚህ በምን ያህል መንገድ ይለብሳል ሲባል ኮቱንም ሸርቱንም ትራውዘሩንም መልበስ አለበት ብለን ነው ያሰብነው ሶስቱንም በምን ያህል መንገድ ይለብሳል ይሄ mutually exclusive አይደለም የግድ ኮቱን ሲለብስ ሸርትም ትራውዘርም መልበስ አለበት በሚል ነገር ግን ኮቱን ብቻ ወይንም ሸርቱን ብቻ ትራውዘሩን ብቻ መልበስ የሚችል ከሆነ mutually exclusive ኮቱን ከለበሰ ሌላውን መልበስ የለበትም አንዱን ካረገ ሌላው ኦከር ማድረግ የለበትም ከተባለ ምን ይሆናል ኮት ብቻ ወይ ሸርት ብቻ ወይ ትራውዘር ብቻ የሚለብስበት ስንት መንገድ ይኖራል ከተባለ መደመር ነው 5 ሲደመር 10 15 እና 8 23 ነው የሚሆነው አንዱን ከለበሰ ሌሎቹን መልበስ የለበትም ከተዘረዘሩት የሚባል ከሆነ ያ አዲሽን ፕሪንሲፕል ይባላል ሶ mutually exclusive ማለት የአንዱ መኖር ሌላውን ማይፈልግ ከሆነ ያሉት ኢቨንቶች አንዱ ካለ ሌላው ማይገባ ከሆነ እንደማለት ለምሳሌ if 4 red and 6 green marbles are placed in a bag አራት ቀይና 6 አረንጓዴ ማርብሎች ባግ ውስጥ አሉ አያችሁ ከዛስ how many marbles are there to choose from ስለዚህ ስንት ማርብል አለ ለመምረጥ እዛ ውስጥ 4 እና 6 10 ማርብል ነው ያለው መደመር ነው 4 ሲደመር 6 ሶ የአንዱ መምረጥ ሌላውን እንትን አያረግም አፌክት አያረግም ሶ አንዱ ሲመጣ ሌላው አብሮ አይመጣም ቻንሱ አንድ ነው mutually exclusive ናቸው equation paper has two parts where one part contains 10 questions and the other 6 questions የጥያቄው ወረቀት ሁለት ፓርቶች አሉት አንደኛው 10 ጥያቄዎችን ይዟል ሌላኛው ፓርት 6 ጥያቄዎችን ይዟል if a student has to choose only one question from either part in how many ways can the student do it ተማሪው አንድ ጥያቄ እንዲመርጥ ከፈለገው ፓርት አንድ ጥያቄ እንዲመርጥ ከተፈለገ ምን ያህል ቻንስ አለው 16 ቻንስ ነው ከ16 ነው የሚመርጠው 10 ጥያቄና 6 ከየትኛውም ፓርት አንድ ጥያቄ መምረጥ ይችላል ከተባለ 16 ቻንስ ነው 10 ሲደመር 6 suppose that either a member of mathematics faculty or a student who is mathematics major is chosen as a representative of a university committee የዩኒቨርሲቲ ኮሚቴ ተወካይ እንዲሆን የሚፈልገው ከማቴማቲክስ ፋኩልቲ ነው ወይንም ደግሞ የማቴማቲክስ ሜጀር ተማሪ የሆነ ነው how many different choices are there for this representative if there are 37 members of the mathematics faculty and 83 mathematics majors ስለዚህ ማቴማቲክስ ፋኩልቲ ላይ 37 ሰው አለ
ማቴማቲክስ ሜጀር የወሰደ ደግሞ 83 ሰው ካለ ተወካይ ለመምረጥ ስንት ቻንስ አለ ወይንም ደግሞ ስንት ቾይስ አለ? መደመር ነው። ከሁለቱም ሊሆን ይችላል። 83 ሲደመር 37 120 መንገድ ይኖራል ወይንም ከ120 ሰው ነው የሚመረጠው ከሁለቱም የመምረጥ ቻንስ ስላለ። ትዕግስት is selecting an outfit ትዕግስት አለባበሷን እየመረጠች ነው። she has 5 different pairs of pants 5 ፓንቶች ወይንም ሱሪ የምንለው ፔር የሚባለው እንግዲህ ሁለት እግር ስላለው ነው። 5 ሱሪዎች አሏት። 4 different skirts 4 ጉርዶች አሏት። and 12 different t-shirts 12 ቲሸርቶች ደግሞ አሏት። how many outfits are possible በስንት አይነት መንገድ ልትለብስ ትችላለች ትዕግስት? አሁን እንግዲህ እዚህ ላይ ማየት ያለብን ሱሪ ለብሳ ጉርድ አትለብስም። ስለዚህ ሱሪና ጉርድ አንድ ላይ ሄዱ። ግን እዚህ ጋር ቲሸርት ለብሳ ሱሪ መልበስ ትችላለች። ቲሸርት 12 አይነት አላት፣ ሱሪ 5 አይነት አላት። ስለዚህ ስንት ቻንስ አላት? ቲሸርት በሱሪ 12 ጊዜ 5 60 መንገድ አላት። እንዲሁም ጉርድ በቲሸርት ልታረግም ትችላለች። 12 ጊዜ 4 ጉርድ በቲሸርት 12 ጊዜ 4 48። ስለዚህ 48 መንገድ ወይንም 60 መንገድ ይኖራታል። ይሄም መደመር ነው። ቲሸርት በሱሪ 60 መንገድ፣ ቲሸርት በጉርድ 48 መንገድ፣ ጠቅላላ 108 በ108 መንገድ ያሏትን ልብሶች ልትለብስ ትችላለች ወይንም በ108 የተለያየ መንገድ የለበሰችውን ሳትደጋገም ማለት ነው። ያ ሲባል ግን ሱሪ ልደጋግም ትችላለች፣ ግን ሱሪና ቲሸርት አደጋግም ወይንም ቲሸርትና ጉርድ አንድ ቀን የለበሰችውን ራሱን አልለብስም። ቢያንስ ሱሪው ወይ ቲሸርቱ ይቀየራል። suppose there are 5 chicken dishes and 8 beef dishes 5 የዶሮ ሳህኖች አሉ ለመመገብ እና 8 ደግሞ የስጋ የበሬ ስጋ ሊሆን ይችላል ሳህኖች አሉ ምግብ ቤት ቢሆን how many selections does a customer have ስለዚህ ተጠቃሚው ምን ያህል ምርጫ አለው? 5 chicken dish 8 ካለ መደመር ነው 13 ምርጫ አለው፣ የፈለገውን መምረጥ ይችላል። there are 5 vegetarian entry options and 7 meat entry options on a dinner menu የእራት መመገቢያ ሜኑ ላይ ወደ ቬጂቴሪያን ከሆንክ 5 በሮች አሉ፣ ስጋ በል ከሆንክ ደግሞ 7 በሮች አሉ። ስጋ ብቻ ለመብላት 7 ምርጫ አለ እንደማለት ነው። እንዲሁም አትክልት ብቻ ለመብላት 5 ምርጫ አለ። ጠቅላላ ስንት ምርጫ አለ? 12 ምርጫዎች አሉ። what is the total number of entry option የመግቢያ ምርጫዎች 12 ናቸው። consider the following road system from P to Q ከዚህ ከፖይንት P ተነስተን Q ለመድረስ የመንገድ አማራጮችን ነው የሚያሳየው መንገድ ነው። in how many ways could one travel from P to Q ከP ወደ Q በምን ያህል መንገድ ሊጓዝ ይችላል አንድ ሰው? ቀዮችን ብቻ ቁጥረው 1 ከP ወደ Q 1 አለ። ቀጥታ በዚህ 2 ቀዮቹን ብቻ ስታዩ በቀዮቹ ብቻ 3 አለ። 3 ሲደመር በዚህ ሄዶ ቀዩን ትቶ በጥቁሩ ሊሄድ ይችላል 4 አንድ አገኘን። 4 ሲደመር እሺ ወደ ላይኛው እንምጣ። በዚህ መጥቶ በላይኛው አርጎ ሊሄድ ይችላል። በዚህ ሰርክል በላይኛው አርጎ አንድ አገኘን 5 ሆነ። በዚህ መጥቶ በዚህኛው ሰርክል አርጎ ሊገባ ይችላል። በዚህ መጥቶ በታችኛው ሰርክል 6 ሆነ 6። በመሃል ሄዶ የላይኛውን ሰርክል ድጋሚ የላይኛውን ሰርክል መጥቶ ሊሄድ ይችላል 7። በዚህኛው ሄዶ የታችኛውን ሰርክል መጥቶ 8። በዚህ ሄዶ የላይኛውን ሰርክል በዚህ ደግሞ የታችኛውን መርጦ ሊሄድ ይችላል። እየታያችሁ ነው። እንዲመጣ ወደ ላይ ወደ ታች እንዲ 9። እሺ በዚህ ቀጥ ብሎ ሄዶ ወደ ታች ሄዶ ወደ ላይ ሄዶ እንዲ ሊሄድ ይችላል 10። ድጋሚ በዚህ መጥቶ ወደ ላይኛው ሄዶ በመሃል ሊሄድ ይችላል 11። በዚህ መጥቶ ወደ ታች ሄዶ ወደ መሃል ሊሄድ ይችላል 12። በዚህ መጥቶ በመሃል ሄዶ የላይኛው መርጦ ሊሄድ ይችላል 13። በመሃል መጥቶ የታችኛው መርጦ ሊሄድ ይችላል 14 መንገዶች አሉ።
እሺ እዚህ ጋር አስቴር ዊል ድራው ዋን ካርድ ፍሮም ኤ ስታንዳርድ ዴክ ኦፍ ፕሌይንግ ካርድስ ሜኒ ዌይስ ካን ሺ ቹዝ ኢቨን ነምበር። ኢቨን ነምበር የመምረጥ እድሏ እንግዲህ ካርታ ላይ እነዚህ ናቸው ያሉት። ኤ ያለ 2 3 እያለ እስከ 10 ይቀጥልና ጄ ኪው ኬ ያለ። ስለዚህ ከዚህ ኢቨን ነምበር እነማን ናቸው? 2 4 6 8 እና 10። ስለዚህ ካሉት 6 አሉ በጥቁሩ፣ በቀዩ ይሄውን ቅርጾችን በምታዩበት ጊዜ ይሄ ስፔድ ይባላል ወይንም ጦር ይባላል። የጦር ቅርጽ 13 13 ነው ያለው። አራት ቅርጾች ናቸው ያሉት። ጦር አለ፣ የልብ ቅርጽ አለ፣ ሀርት፣ የዳያመንድ ቅርጽ እና የፍላወር ቅርጽ አለ። ሁሉም ከኤ ጀምሮ እስከ 10 አለ። ከዛ ጄኪዩኬ 11 12 13 በእያንዳንዱ 13 13 አለ። 26 26 52 ቶታል ካርድስ 52 ካርታዎች አሉ። ስለዚህ ከ52 ካርታ በ13ቱ ኢቨን የሆኑ 2 4 6 8 10 5 ቁጥሮች አሉ። ስለዚህ በአራቱ ሴቶች ስንት ይኖራሉ? 4 ጊዜ 5 20 ኢቨን ነምበርስ ይኖራሉ። ስለዚህ ኢቨን ነምበር የመምረጥ ቻንሷ 20 ነው። ያ ማለት ኢቨን ነምበር የመኖር ዌይ ቁጥሮቹ 20 ናቸው ኢቨን ነምበሩ። የኪንግ ኦር ኪውን ኬ ወይንም ኪው፣ ኬ ኪንግ ነው፣ ኪው ኪውን ነው። የመሆን ቻንሱ ስንት ነው? ኬ ኪው እዚህ 2 አለ፣ እዚህም 2 እዚህም 2 እዚህም 2 8 ነው ያለው። ሶ 8 ዌይስ ነው የሚኖራት ኪንግን ወይንም ኪውንን የምትመርጥበት። ኤ ሀርት፣ ኤ ዳያመንድ ኦር ኤ ክለብ። ልብ ሀርት ስንት አለ? እዚህ ጋር 13 አለ 13። ዳያመንድስ ይኸው 13። ክለብ እዚህ ጋር ፍላወር ያልኳችሁ ክለብ የሚባለው 13። ስለዚህ ስንት መንገድ አለ? 13 ጊዜ 3 39 መንገድ አለ። ያንን የምትመርጥበት 39። እሺ ኤ ኪንግ ኦር ብላክ፣ ኪንግ ወይንም ብላክ የምትመርጥበት። ኪንግ እዚህ ጋር ኬ ያሉት ናቸው። 4 ኪንግ ነው ያለው። ብላክስ ብላክ ይኸው ኤ 1 2። ስለዚህ 13 ወደ ጎን 13 13 ስንት ብላክ አለ? 13 13 26 ብላክ አለ። ኪንግ የመሆን ቻንስስ ኪንግ 4 ነው ብለናል። ከአራቱ ኦሬዲ እዚህ ጋር ኪንግ ሆኖ ብላክ ያለው መርጠናል። እዚህም ኪንግ ሆኖ ብላክ ያለው መርጠናል። ስለዚህ እዚህ 2 ኪንግ ነው እንቀንሳለን ነው። ከአራቱ 2 እንቀንሳለን። ምክንያቱም ኦሬዲ በብላክ ስለመረጥን አንዱን ኪንግ ሁለቱን ኪንግ 26 ሆኗል። 4 ኪንግ አለ ሲደመር 4 30 ይሆናል። ከ30ው እዚህ ጋር 2 ኪንግ ብላክ የሆኑት የተጨመሩ ስለሆኑ መልሰን እንቀንሳለን። 30 ሲቀነስ 2 28 ኪንግ እና ብላክ፣ ኪንግ እና ብላክን ኪንግ ሲደመር ብላክ ወይንም ብላክ እና ኪንግ የመምረጥ ቻንሷ 28 ነው።